ከመጽሐፍ አስቴር እጣ ፈንታ ወይም እድል ፈንታ ወይም ፑር የሚለውን ቃል አብረን እናያለን። ፑሪም ተብሎ የተጠቀሰው ማለት ነው። ይህ ቃል ፑር ከሚለው ቃል የተገኘ ሲሆን ይህ ቃል በመጀመሪያ የዕብራይስጥ ቃል አልነበረም። ፑር የሚያመለክተው ሃማ ለአይሁድ ዘር የሞት ቀንን ለመወሰን በሟርት ያቀረበው እጣ ወይም የእጣ መውጫ መሳሪያ ወይም ዳይስን ያመለክታል ተብሎ ይታመናል። አስቴር 2:19 እስከ 3:15 ድረስ ማየት ይቻላል። ይህ ቃል በብሉይ ኪዳን ውስጥ የሚገኘው በአስቴር መጽሐፍ ውስጥ ብቻ ሲሆን በፋርስ ዘመን በዕብራይስጥ ቋንቋ እንደ ብድር ቃል ሆኖ የመጣ ነው ከፋርሳውያን። በንጉሱም በአርጤክስስ በ12ኛው ዓመት ከመጀመሪያው ወር ከኒሳን ጀምሮ በየዕለቱና በየወሩ እስከ 12ኛው ወር እስከ አዳር ድረስ በሃማ ፊት ፉር የተባለ እጣ ይጥሉ ነበር ይላል 3:7 ላይ። ይህም በተመለከተ 9:24 ላይ ደግሞ አጋጋቢው የሐመዳይቱ ልጅ የአይሁድ ሁሉ ጠላት ሃማ አይሁድን ያጠፋ ዘንድ ተተንኩሎ ነበር፣ ሊደመስሳቸውና ሊያጠፋቸው ፉር የሚባለውን እጣ ጥሎ ነበር ይላል። ፑር የሚለው ቃል እና በብዙ ቁጥር የሚታወቀው ፑሪም በአስቴር መጽሐፍ ውስጥ ብቻ የሚገኙ ቢሆኑም ተመሳሳይ የሆነው የዕብራይስጥ ቃል ጎራል የምንለው በብሉይ ኪዳን ውስጥ በተደጋጋሚ ተጠቅሶ እናገኛለን። ምሳሌ 16:33 ላይ ለምሳሌ እጣ ወይም ጎራል ይለዋል፣ በጉያ ይጣላል፣ መደቧ ሁሉ ግን ከእግዚአብሔር ዘንድ ነው ይላል። በጥንት ዘመን ጎራል የአማልክትን ፍቃድ ለማወቅ ለሟርት የሚያገለግል ዘዴ ነበር። ሃማ እጣ ሲጥል ከአማልክት መመሪያ እየፈለገ ነበረ። የጥንት እስራኤላውያን ይህንን ዘዴ የያህዌን ፍቃድ ለመፈለግ ተጠቅመውበታል። ለምሳሌ ኢያሱ 18:6 ላይ እንደዚህ ይላል፣ እናንተም ምድሩን በ7 ክፍል ጻፉት፣ የጻፋችሁትንም ወዲህ አምጡልኝ፣ በአምላካችን በእግዚአብሔር ፊት በዚህ እጣ አጣጥላችኋለሁ ይላል። ኢያሱ 18:11 ላይ የብንያም ልጆች ነገድ እጣ በየወገኖቻቸው ወጣ፣ የእጣቸውም ዳርቻ በይሁዳ ልጆችና በዮሴፍ ልጆች መካከል ወጣ ይላል። እንደዚሁ በመዝሙር 16:5-6 ዳዊት ጎራል የሚለውን ቃል ከእግዚአብሔር የመጣ መሆኑን የተገነዘበውና የህይወት ሁኔታዎችን ለማመልከት ይጠቀምበታል። ለምሳሌ እንዲህ ይላል፣ እግዚአብሔር የርስቴ ዕድል ፈንታ ሜኖት ይለዋል። በዕብራይስጥ ጽዋዬ ማለት ነው። ሜኖት ጽዋ ማለት ነው። የርስቴ ዕድል ፈንታ ጽዋዬ ነው፣ እጣዬንም ጎራል የምታጠና አንተ ነህ ይለዋል። ስለዚህ ፉሪም የሚለው ስም ድርብ አግባብ ሲኖረው የእግዚአብሔር ሕዝብ እጣ ፈንታ ወይም ፌት ኦር ዴስተኒ ሃማ በአማልክቱ ፊት በጣለው እጣ እንደማይወሰንና የእጣውንም መጠን ዘሮል ኦፍ ዘሎት ማለት ነው የሚወስነው ያህዌ ብቻ እንደሆነ የሚያሳይ ቃል ነው። አይሁድ ከጠላቶቻቸው እረፍትን ያገኙበትን ቀን ወይም ወሩም ከሐዘን ወደ ደስታ ከለቅሶም ወደ መልካም ቀን የተለወጠበት ወር ሆኖ ይጠብቁት ዘንድ የግብዣውና የደስታም ቀን እርስ በርሳቸው ስጦታ የሚሰጣጡበት ለድሆች ስጦታ ማኖት የሚሰጡበት ቀን ያደርጉት ዘንድ አዘዛቸው ይላል 9:22 ላይ አስቴር መጽሐፍ ላይ ማለት ነው። ስለዚህ በ9:22 ውስጥ የማናህ የሚለው ቃል አጠቃቀም ሌላ ድርብ አረፍተ ነገር ይፈጥራል እዚህ ላይ። ምክንያቱም አይሁድ እነዚህን ክፍሎች የምግብ ማኖት እርስ በርሳቸው በእግዚአብሔር የተመደበላቸውን ክፍላቸውን ወይም እጣ ፈንታቸውን ማናህ ለማክበር ስጦታ ይሰጣጣሉ ወይም ስጦታ ይልካሉ ይላል እና እዚህ ላይ የምንመለከተው ፑር ከጎራል ጋር ተመሳሳይ ቃል እንደሆነና ለቅዱሳን ደግሞ ለእኔና ለእናንተ እግዚአብሔር የርስት ዕድል ፈንታችን ማኖታችን የኛ ፈንታችን እግዚአብሔር እንደሆነ እጣችንም ደግሞ ጎራላችን ራሱ እግዚአብሔር እንደሆነ እጣዬንም የምታጠና አንተ ነህ ብሎ ዳዊት በመዝሙሩ ላይ ሲደመድመው እናገኛለን። ስለዚህ ፑርን በዚህ መልክ ብንረዳ መልካም ነው።